ጤና ይስጥልን የተከበራችሁና የተወደዳችሁ የዜና ማህደራችን ተከታታዮች በመላው ዓለም ከፍተኛ ስጋት ፈጥሮ በሰነበተው የመካከለኛው ምስራቅ የጂኦፖለቲካዊ ውጥረት ላይ ያተኮረ ጥልቅ የዜና ትንታኔ ይዘን ቀርበናል። በተለይም በኢራንና አሜሪካ መካከል የተፈጠረው እጅግ አደገኛ መፋጠጥ፣ በሆርሙዝ የባህር በር ላይ በደረሰው የጭነት መርከብ ጥቃት የተከሰተው የሰላማዊ ዜጎች እልቂት እንዲሁም ከተዘጉ በሮች ጀርባ የተከናወኑትን ሚስጥራዊ የዲፕሎማሲ ሽኩቻዎች በጥልቀት እንመለከታለን። አብራችሁን ቆዩ። በመጀመሪያ የዓለም የነዳጅ አቅርቦት ዋነኛ የደም ስር በሆነው በሆርሙዝ ስትሬት መጋቢት 11 ቀን የተከሰተው አሳዛኝ ድርጊት የውጥረቱን አሳሳቢነት በጉልህ የሚያሳይ ነበር። ከተባበሩት አረብ ኤምሬት ተነስቶ ጉዞውን በማድረግ ላይ የነበረው ማዮሪ ናሪ የተሰኘ የታይላንድ የጭነት መርከብ በኦማን የባህር ዳርቻ አቅራቢያ ባልታሰበ ሁኔታ ከጀርባ በኩል በደረሰበት ከባድ ጥቃት ክፉኛ ሊመታ ችሏል። ይህንንም ተከትሎ በመርከቡ ላይ የተፈጠረውን አስደንጋጭ የእሳትና የፍንዳታ አደጋ ለማምለጥ 20 የሚሆኑ የመርከብ ሰራተኞች ራሳቸውን ወደ ጥልቅ የባህር ውስጥ ለመወርወር የተገደዱ ሲሆን የኦማን የባህር ኃይል ባደረገው ርብርብ እነዚህን ዜጎች በህይወት መታደግ ተችሏል። ምንም እንኳን አብዛኞቹ ሰራተኞች ቢተርፉም ጥቃቱ ሙሉ በሙሉ ያለ ሰው ህይወት መጥፋት ሊጠናቀቅ ግን አልቻለም። በመጀመሪያዎቹ የፍለጋ መረጃዎች የሶስት ታይላንዳውያን ሰራተኞች እጣ ፈንታ ያልታወቀ ቢሆንም ከሳምንታት በኋላ ከፍተኛ ጉዳት በደረሰበት የመርከቡ የሞተር ክፍል ውስጥ በተደረገ አሰሳ የአስካረን ቅሬታዎች ሊገኙም ችሏል። የታይላንድ የውጭ ጉዳይ ሚኒስትር ሲያሳኪ ይህንን አሳዛኝ ዜና በይፋ ያረጋገጡ ሲሆን ለኦማን መንግስት ላደረገው የነፍስ አድን ትብብር ምስጋናቸውን አቅርበዋል። በተጨማሪም አሁን በስፍራው ተዘግቶባቸው ለሚገኙ 9 የታይላንድ መርከቦች ሰላማዊ ጉዞ ከኢራን ባለስልጣናት ጋር በሚደረግ ንግግር ኦማን የሽምግልና ሚናዋን እንድትቀጥልም ጥሪ አስተላልፈዋል። እንግዲህ ይህ በእንዲህ እንዳለ በንጹሃን የንግድ መርከቦች ላይ የደረሰው ይህ አደጋ በአጋጣሚ የተፈጠረ ሳይሆን ከቅርብ ጊዜ ወዲህ በክልሉ ከታየው የጦርነት ደመና ጋር በቀጥታ የተቆራኘ ነው። በየካቲት ወር መገባደጃ አሜሪካና እስራኤል ያደረሱትን ወታደራዊ ጥቃት ተከትሎ ኢራን ቁልፍ በሆነው የሆርሙዝ የባህር በር ላይ ጥብቅ ቁጥጥር ማድረግ መጀመሯ የችግሩ ዋነኛ መንስኤም እንደሆነ ይታወቃል። ከዚህም ባሻገር ሁኔታው አሜሪካንና ኢራንን ፊት ለፊት ወደሚፋጠጡበትና ሁሉን አቀፍ ወደሆነ አውዳሚ ጦርነት አፋፍ ላይ አድርሷቸው ነበር። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ትቃጠላለች፣ ሙሉ በሙሉ ወድማ ከካርታ ላይ ትጠፋለች የሚል እጅግ ዘግናኝ ማስጠንቀቂያ አስተላልፎ የነበረ ሲሆን ይህ ዛቻ በአሜሪካ መከላከያ ሚኒስቴር ፔንታጎን ባለስልጣናት ዘንድ ጭምርም ከፍተኛ ግራ መጋባትን ፈጥሮ ማለፉም አልተዘነጋም። በወቅቱ በኢራን ውስጥ የሚገኙ ሲቪሎችም ሊመጣ ያለውን ጥቃት በመፍራት መኖሪያ ቀያቸውን ጥለው እስከ መሰደድ ደርሰውም ነበር። ይሁን እንጂ ይህ የጦርነት ነጋሪት በይፋ ቢጎሰምም ከተዘጉ በሮች ጀርባ ግን ፈጽሞ የተለየና ሚስጥራዊ የዲፕሎማሲ ሽኩቻ ሲካሄድ ነበር። እንደ አክሲዮስ የዜና ምንጭ ዘገባ ከሆነ የኢራኑ አዲሱ ጠቅላይ መሪ አያቶላህ ሞጃብታ ሐሚኒ ከአሜሪካ ጋር የሰላም ስምምነት እንዲደረግ ለተደራዳሪዎቻቸው አረንጓዴ መብራት ማሳየታቸው ትልቅ የፖለቲካ ግስጋሴንም ፈጥሯል። አባታቸውን ተከትለው ከእስራኤልና አሜሪካ ሊሰነዘር የሚችለውን የግድያ ሙከራ ለማምለጥ ሲሉ ጠቅላይ መሪው መልእክቶቻቸውን በታመኑ መልእክተኞች በኩል በጽሁፍ ነበር ሲያስተላልፉ የቆዩት ማለት ነው። በሌላ በኩል ደግሞ በአሜሪካ በኩል ሁኔታው ቀላል አልነበረም። የዋሽንግተን ልዩ መልእክተኛ ስቲቭ ዊትኮፍ የኢራንን የመጀመሪያ 10 ነጥብ የያዘ የመደራደሪያ ሐሳብ አውዳሚና ተቀባይነት የሌለው በማለት ውድቅ አድርገውት ነበር። በዚህ ውጥረት መሃል የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ከዋሽንግተን ጋር የነበራቸውን የቅርብ ግንኙነት ሳያቋርጡ እንዲሁም የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ጣልቃ በመግባት ንግግሩ እንዲቀጥል አድርገዋል። በመጨረሻም በፓኪስታን፣ ግብጽና ቱርክ አማካኝነት የተካሄደው ፈጣን የዲፕሎማሲ ሩጫ ፍሬ አፍርቶ የ2 ሳምንት የተኩስ አቁም ስምምነት ላይ መድረስም ተችሏል ማለት ነው። በተለይም የፓኪስታን ጠቅላይ ሚኒስትር ሸህባዝ ሻሪፍ እና የጦር አዛዡ ጣልቃ ገብነት ትራምፕ ውሳኔያቸውን እንዲቀይሩ ትልቅ ሚናም ተጫውቷል እየተባለ ይገኛል። ትራምፕ በትሩዝ ሶሻል ማህበራዊ ሚዲያ ገጻቸው ባሰፈሩት መልእክት የፓኪስታንን ሽምግልና ጥያቄ መቀበላቸውን ገልጸው ነገር ግን ይህ የሚሆነው ኢራን የሆርሙዝ ስትሬትን ሙሉ በሙሉ ክፍት እስካደረገች ድረስ ብቻ መሆኑንም አስታውቋል። ይህንንም ተከትሎ በአሜሪካ ጦር በኩል ሊሰነዘር የታቀደ የቦምብ ጥቃት እንዲቆም አስቸኳይ ትዕዛዝም ተላልፏል። ኢራንም በበኩሏ የሆርሙዝን የባህር በር በቅንጅት ክፍት ለማድረግ የተስማማች ሲሆን ዓለም አቀፍ የባህር ትራንስፖርት መረጃዎች እንደሚያሳዩት በአካባቢው የንግድ መርከቦች እንቅስቃሴ ዳግም መጀመሩም ታይቷል። በመጨረሻም ዓለም ከከፍተኛ የጦርነት ስጋት እፎይታ ብታገኝም ኢራን በይፋዊ የቴሌቪዥን ጣቢያ ባስተላለፈችው መልእክት ይህንን ክስተት እንደ ትልቅ ታሪካዊ ድል ቆጥራዋለች። የኢራን ብሔራዊ ደህንነት ምክር ቤት ጠላት በህዝባችን ላይ ያቀደው ህገወጥ ጦርነት አሳፋሪና ታሪካዊ ሽንፈትን አስተናግዷል በማለት ድሉን ያወጀ ሲሆን
በማከልም የዲፕሎማሲው ዝርዝር በ15 ቀናት ውስጥ በፓኪስታን ኢስላማባድ እንደሚጠናቀቅ በመጠቆም ጠላቶቻችን አነስተኛ ስህተት እንኳን ቢሰሩ ጣቶቻቸው አሁንም ቃታው ላይ መሆናቸውንና በሙሉ ኃይላቸው አጸፋዊ እርምጃ እንደሚወስዱም ጥብቅ ማስጠንቀቂያን በማስተላለፍ መግለጫውን አጠናቋል። የተከበራችሁ አድማጮቻችን እንግዲህ ዛሬ ያዝንላችሁ የመካከለኛው ምስራቅን ቀውስና የሆርሙዝ ስትሬት ውጥረት የተመለከተው ጥልቅ የዜና ትንታኔያችንን በዚህ እናበቃለን። ስለተከታተላችሁን ከልብ እናመሰግናለን። ሰብስክራይብ በማድረግ ቤተሰብ